ቀጥታ ወደ ፋይዳ አፕሊኬሽን እንገባለን። በፋይዳ አፕሊኬሽን ውስጥ ከገባን በኋላ እዚህ ጋር ኔክስት የሚል ይህንን ፊውቸር ያመጣል። ኔክስት የሚለውን እንነካለን። ስኪፕ ሳይን ኢን የሚለውን እንነካለን ማለት ነው። ሪሴንድ ኤስኤምኤስ የሚለውን ነው የምንመርጠው። ይህንን ከመረጥን በኋላ እዚህ ጋር ደግሞ ሁለት አይነት ምርጫዎችን ያስመርጣል። የመጀመሪያው በስልክ ቁጥር ማስላክ ከፈለግን ነው። ሁለተኛ ደግሞ በሬጂስትሬሽን ነምበር ወይም ከተመዘቀቀላሉ በስልክ ቁጥር እንዴት እንደሚገባ ነው ማሳያችሁ። ቀጥታ ስልክ ቁጥራችንን እናስገባለን ማለት ነው። ካስገባን በኋላ ሪሴንድ ኤስኤምኤስ ይላል ማለት ነው። እሱን እንነካለን። ሰክሰስፉሊ ሴንት ኤስኤምኤስ ቱ ፎን ነምበር ይላል። ይሄው በቀላሉ እንደሚታዩት ልኳል ማለት ነው። ከላይ